Hello family, welcome to this channel. This is Basic English for Beginner Learners. ሰላም ቤተሰብ እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቻናል ቤዚክ እንግሊሽ የመሰረታዊ እንግሊዘኛ ተማሪዎች የሚማሩበት ዩቲዩብ ቻናል ነው ማለት ነው። እንግዲህ ቪዲዮ ስጭን ይህ ሁለተኛ ቪዲዮ ነው። በዚህ ቪዲዮ የምንሰራበት በተለይ ለጀማሪ ተማሪዎች የሚሆን እንግሊዘኛን ማስነበብና መጻፍ እንዲችሉ በቀላል መንገድ የምናስተምርበት ቻናል ነው ማለት ነው። ጀማሪ ተማሪዎች ከሆናችሁ ይህ ቻናል ለእናንተ በጣም ወሳኝ ስለሆነ ሰብስክራይብ እንዲሁም ላይክ በማድረግ በጊዜው የምለቃቸውን ቪዲዮዎች መከታተል ትችላላችሁ ማለት ነው። ሳትረሱ ላይክ በማድረግ ለብዙ ልጆች እንዲያደርሰው ቀጥታ ወደ ቪዲዮ እንገባለን ማለት ነው። እንግዲህ ከአሁን በፊት ባሳየኋችሁ ቪዲዮ እንግሊሽ አልፋቤት እና ያሳየኋቸው ኢን እንግሊሽ ዜር አር 26 ሌተርስ ማለት ነው። በእንግሊዘኛ አልፋቤት ውስጥ 26 ፊደላት አሉ ማለት ነው። እነሱን ደግሞ ምን ብለን ከፍለን አይተናቸዋል? ካፒታል ሌተርስ ኤንድ ስሞል ሌተርስ፣ በትልቁና በትንሹ። ከአሁን በፊት ያላያችሁት ካላችሁ ከአሁን በፊት የሰራሁትን ቪዲዮ ተመልሳችሁ ማየት ትችላላችሁ። በእርግጥም ከዚሁ ላይ አብሬ እከልስላችኋለሁ፣ አሳያችኋለሁ ማለት ነው። በዛሬ ቪዲዮችን ግን የምናየው ቫውልስ ኤንድ ኮንሶናንትስ ነው። ቫውል ሌተርስ ኤንድ ኮንሶናንት ሌተርስ ምን ማለት ነው? ቫውል ምንድን ነው? ኮንሶናንት ምንድን ነው? እንዲሁም ደግሞ አይዴንቲፋይ እናደርጋለን፣ እንለያቸዋለን። which is vowel letter which is consonant፣ የትኛው ቫውል ነው የትኛው ደግሞ ኮንሶናንት ነው የሚለውን በደንብ አድርጌ አሳያችኋለሁ። በጽሞና በደንብ ተከታተሉ እስከ መጨረሻው ማለት ነው። ኦኬ፣ በመጀመሪያ እዚህ ላይ እንደምናየው ቫውል ምንድነው? ኮንሶናንት ምንድነው? ቫውል ማለት በአማርኛ አናባቢ ማለት ነው። ኤንድ ኮንሶናንት ምንድነው? ኮንሶናንት ደግሞ ተነባቢ ማለት ነው። ነገር ግን እነዚህ አናባቢና ተነባቢ አንድን ወርድ ለመጻፍ ወይም አንድን ቃል የእንግሊዘኛ ቃል ለመጻፍ በጣም አስፈላጊና ሁለቱም ከሌሉ ትርጉም እንደማይሰጠን ይታወቃል ማለት ነው። ስለዚህ ቫውል ያስፈልጋል፣ ኮንሶናንት ያስፈልጋል ማለት ነው። እነዚህ በአንድ ላይ ሲቀናጁ አንድን ወርድ በትክክል እንድንጽፍ ያግዙናል ማለት ነው። ኦኬ፣ ስለዚህ ቫውል አናባቢ ነው ካለን፣ ኮንሶናንት ተነባቢ ነው ካለን ስንት ተነባቢ ስንት አናባቢ አለ? እንዲሁም ወይም ደግሞ ስንት ቫውል ስንት ኮንሶናንት ሌተርስ አሉ ማለት ነው። ኦኬ፣ ስለዚህ ከ26ቱ ሌተር ውስጥ 5 ቫውልስ አሉ ማለት ነው። 5 ሜን ቫውል ወይም ዋና አናባቢ ሌተሮች አሉ ማለት ነው። እንዲሁም ዋን ስፔሻል ቫውል የምትባላለ ሳምታይምስ እንደ ቫውል ትሆናለች፣ ሳምታይምስ ደግሞ እንደ ኮንሶናንት ልናነባት የምንችል ማናት? እሷ ዋይ ትባላለች ማለት ነው። ዋይ ትባላለች። ስለዚህ ሌሎች ደረስት አር ምንድናቸው? ሌሎቹ ኮንሶናንት ሌተርስ ይባላሉ ማለት ነው። ኦኬ፣ ስለዚህ አሁን እናንተ መያዝ ያለባችሁ አምስቶቹን ሜን ቫውል የሚባሉትን በትክክል ማወቅ ከቻላችሁ፣ እንዲሁም ዋይ አንዳንዴ እንደ ቫውል አንዳንዴ ደግሞ እንደ ኮንሶናንት ትነበባለች የሚለውን ካወቃችሁ ሌሎቹን ኮንሶናንት ብላችሁ መያዝ ትችላላችሁ ማለት ነው። ስለዚህ ከዚህ ላይ በደንብ እንዲለያችሁ አድርጌ የጻፍኩትኝ በሬድ ከለር ወይም በቀይ የተጻፈው ከዚህ ጋር ቫውል ሌተርስ ይባላሉ። ማን? ኤ፣ ኢ፣ አይ፣ ኦ፣ ዩ። ኦኬ፣ ስለዚህ እነዚህ ምንድን ናቸው ማለት ነው? ቫውል ሌተርስ ይባላል ወይም አናባቢ ማለት ነው። ሌላው ደግሞ እዚህ ጋር የጻፍኳት ስፔሻል ቫውል ትባላለች። ያ ማለት እንደዛ የተባለችበት ሜን ቫውል አይደለችም፣ ዋና አይደለችም። አንዳንዴ ኮንሶናንት ሁና ልትነበብ ትችላለች ማለት ነው። አንዳንዴ ግን ቫውል ሁና ትነበባለች ማለት ነው። ስለዚህ ከዛኛውም የምትሆን ስፔሻል ቫውል ተብላ ትጠራለች ይችኛዋ ማለት ነው። ዋይ የምትባለዋ ሌተር። ኦኬ፣ ስለዚህ ሌሎቹን እስኪ እንደ ክለሳ ያክል በደንብ እናንብባቸው። ኤ ምን ብለናል? ቫውል። ሂር ኢዝ ቫውል ሌተር። ቢ ኢዝ ኮንሶናንት። ሲ ኢዝ ኮንሶናንት። ዲ ኮንሶናንት። ኢ this is vowel. F this is consonant.
ጂ ዲስ ኢዝ ኮንስናንት። ኦኬ ለክለሳ ያክል በደንብ በዛውም ማታውቋቸው ካላችሁ ስለሚጠቅማችሁ ለው የምናነባቸው ማለት ነው። ኤች ኢዝ ኮንስናንት ኤች ኢዝ ኮንስናንት። አይ ቫውል አይ ቫውል። ጄ ኮንስናንት ጄ ኮንስናንት። ኬ ቫውል ኬ ቫውል። ኤል ኮንስናንት and M consonant, N consonant, O vowel, P consonant, Q consonant, R consonant, S consonant, T consonant, and U vowel. U is vowel. ይሄኛው ምንድነው? ቫውል ማለት ነው። ኦኬ ኔክስት V consonant, W consonant, X consonant, and Y is sometimes vowel, sometimes as a consonant. አንዳንዴ እንደ ቫውል አንዳንዴ ደግሞ እንደ ኮንሶናንት ማለት ነው። ዜ ኮንሶናንት። ኦኬ ስለዚህ ሁሉንም አየናቸው ማለት ነው። ከዚህ ጋር በደንብ ደጋግማችሁ በደንብ በመደጋገም ሪፒት በማድረግ ማወቅና መያዝ አለባችሁ። ስለዚህ ዋነኛው ሚስጥሮቹ እንግሊዘኛ ለማንበብ እነዚህን በደንብ መለየት ነው ማለት ነው። ኦኬ አንዴ ልድገምላችሁ። ኤ ቫውል፣ ቢ ኮንሶናንት፣ ሲ ኮንሶናንት፣ ዲ ኮንሶናንት፣ ኢ ቫውል፣ ኤፍ ኮንሶናንት፣ ጂ ኮንሶናንት፣ ኤች ኮንሶናንት፣ አይ ቫውል፣ ጄ ኮንሶናንት፣ ኬ ኮንሶናንት፣ ኤል ኮንሶናንት፣ ኤም ኮንሶናንት፣ ኤን ኮንሶናንት፣ ኦ ቫውል፣ ፒ ኮንሶናንት፣ ኪው ኮንሶናንት፣ አር ኮንሶናንት፣ ኤስ ኮንሶናንት፣ ቲ ኮንሶናንት፣ ዩ ቫውል። and next V consonant, W consonant, X consonant, Y vowel and consonant, Z consonant. ኦኬ ስለዚህ እነዚህን ይመስላሉ ማለት ነው። በደንብ እንደያዛችኋቸው እርግጠኛ ነኝ። በዛሬ ትምህርታችን ያየናቸው የትኞቹ ቫውል ናቸው፣ የትኞቹ ኮንሶናንት ናቸው የሚሉትን በደንብ እንደተገነዘባችሁ እርግጠኛ ነኝ። እንግዲህ ሀሳብ አስተያየት ካላችሁ በኮሜንት በጻፉልኝ። ከዚህ ቀጥዬ ደግሞ የምሰራላችሁ እንዴት አገጣጥመን ማንበብ እንደምንችል አሳያችኋለሁ ማለት ነው። በግል መማር ከፈለጋችሁ በዚሁ ላይ በአስቀምጥነው ስልክ ሄደውላችሁ አግኙን። በግላችሁ በአጭር ጊዜ ውስጥ መማር ትችላላችሁ ማለት ነው። በቀጣይ እስከምንገናኝ ሰላም ሁኑ። ባይ ባይ።